አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዚህ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ሳምሰንግ 14 ሲአርቲቪ ሲሆን ችግሩም ላይቱ ብሊንክ የሚል ነው። ትክክለኛና የሚሰራ ሳምሰንግ ቲቪ ላይቱ ከ4 ጊዜ በላይ ብሊንክ ማለት የለበትም። ይህ ቲቪ ግን በቀጣይነት አያቋርጥም። ስለዚህ ችግሩን አብረን እናያለን። እስከ መጨረሻው ቪዲዮን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ። ተመልሰናል ውድ ቤተሰቦቼ። እስኪ ሶኬታችንን እንሰካና ሬድ ላይቷ እንደምትበራ እናያለን። እየበራች ነው እንደምታዩት። አሁን ትታያለች። በደንብ እየበራች ነው። ጫን ስንላት በቃ 4 ጊዜ ይበራል። ከዛ በአምስተኛ ይጠፋል። ትክክለኛ የሚሰራ ሳምሰንግ። አሁን እቺ በመቀጠል በብሊንክ ስለሆነ የምትለው ቮልቴጃችንን እስኪ ወደ ሆሪዞንታል የሚሄደውን የቮልቴጅ መስመራችንን ቼክ እናደርጋለን። ከኤሌክትሮላይቲክ ካፓሲተር እንጀምርና ወደ ኤስቲአር እንሄዳለን። እስካሁን ቮልቴጅ ያሳየን የተቋረጠ ነገር የለም። የሲቲአር አንደኛው እግር ላይ አድርገን ቼክ እናደርጋለን። መጨረሻ ስንደርስ ከዛ እስከ ተቋረጠ ድረስ ቼክ እናደርጋለን። አሁን ቮልቴጁ በትክክል አለ መስመሩ ላይ። እስኪ የሲቲአር እግር አካባቢ ላይ ደርሰናል። እዛ ድረስ አለ። ይሄውና የሲቲአር እግር ላይ አድርገን ቼክ ስናደርግ ቮልቴጅ ተቋርጧል፣ አልደረሰም። እዚች መሃል አካባቢ መሃል ላይ የተቋረጠ ነገር አለ ማለት ነው። ስለዚህ ከየት እንደሆነ ቼክ ማድረግ አለብን በደንብ። ያው እዛችሁ ከእግሩ አካባቢ ላይ ቮልቴጅ አለ፣ ግን ከሱ ቀጥሎ እግሩ አካባቢ ላይ ቮልቴጅ አይደርሰውም። መሃል ላይ እንደዚህ የሆነ ነገር አለ፣ ወይም የተቋረጠ ኦፕን ሆኗል ማለት ነው። እሱን ቼክ እናደርጋለን። ከዛም በየዳልን ደግሞ በየዳች ሁለቱ መሃል ላይ ያሉትን በበየዳ ብዙ ጊዜ አይዝልንም፣ ግን ሌላ ሽቦ ነገር ታያቆን ሁለታቸውን እናያይዛቸዋለን። መስመሩን በደንብ አያይዘን ከበየርን በኋላ በኮንቲኒቲ ቼክ እናደርገዋለን። በይደን ጨርሰናል። ያለውን ቆሻሻውን በብሩሽ እናጸዳና እስኪ ኮንቲኒቲ ቼክ እናደርገዋለን። የተቋረጠ ነገር አለመኖሩን በኮንቲኒቲ የበለጠ ማወቅ ስለምንችል ኮንቲኒቲ ይደርሳል። በቃ አሁን ቮልቴጃችንን እንለካለን። በቀጥታ ሶኬት ሰካና በቃ የሲቲአር እግር ላይ አድርገን በቃ ቼክ እናደርጋለን። እስከዛ ድረስ እንዳለ ስለምናውቅ የሲቲአር እግሩ ላይ ቼክ እናደርግና እናስነሳና ይኸውና ብሊንክ 4 እያለች ነው። አሁን ቮልቴጃችን ለካለን። ያው 123 ደርሶታል። ሲነሳ በትክክል 123 ነው ቮልቴጅ የሚሆነው። በሚገባ በትክክል ደርሶታል። አሁን በቀጥታ እርግጠኛ ቲቪያችን ተነስቷል። ቼክ እናድርግ። ይኸውና ቲቪያችን በትክክል ተነስቷል። ችግሩ ተቀርፏል ማለት ነው።